የ3000 ዘመን ቀደመ ስልጣኔ ፍምሳት የሚነድ የአገር ፍቅር ወኔ ረጅም እንደ አባይ ሙቅ እንደ ቀይ ባህር ኢትዮጵያን የሰጠን ይመስገን ስሙ ይክበር። ሰንደቅ ዓላማ የጥቁር አርማ ዓለም ድንቅ ምድር የምታምር የአባይ ውሃ የኢትዮጵያችን ቀይ ባህር ይዘልቃል ድንበራችን። ከወደ ቀይ ባህር ማዕበል እየነፈሰ ይገኛል። ለ3 አስርት ዓመታት ማለቂያ በሌለው የውትድርና ግዳጅ ላይ የተገነባው የአስመራው አምባገነን አገዛዝ እያንዳንዱን ዜጋ ሕፃንና ሽማግሌ ሳይቀር ተነስ ብሎ ክተት ማወጁ አሁን በገለልተኛ አካላት ጭምር እየተረጋገጠ ይገኛል። አነስተኛዋን ሀገር የፍርሃት ምሽግ ያረጋት ኢሳያስ በመቶ ሺዎች የሚቆጠሩ ወጣቶችን ወደ አሰብ ልትመጣ ዝግጅት የጨረሰችውን ኢትዮጵያ አስቆሙልኝ ሲል እያጋዛቸው ይገኛል። በአንድ ወቅት አይነኬውን ደርግ እንዴት ጨፍልቆ የኤርትራን ነጻነት እንዳረጋገጠ በልበ ሙሉነት ሲነግረን የነበረው ሻዕቢያ አሁን በፍርሃት እየተፍረከረከ ይገኛል። አዎ ያ ኢትዮጵያን ገጥሜ ረታዋት አንበሳን በጡጫ ዝሆንን በርግጫ አሸነፍኩ ያለው ህግደፍ አሁን ያናብስቱን ድምጽ ሰምቶ እየተንቀጠቀጠ ይገኛል። አገዛዙ ምን እየመጣበት እንዳለ በሚገባ አውቋል። ለመሆኑ ተስፋ የቆረጠው አገዛዝ በፍርሃት የተሞላው ኢሳያስ የትላንትናና የወደፊት ግዛቷን ለማስመለስ የቆረጠችን ሀገር ግስጋሴ ሊያስቆም ይችላልን? በውድቀት ዋዜማ ላይ የሚገኘውን ሻዕቢያ ሊታደግ የሚችል ኃይልስ ይገኛልን? ኤርትራና ኢትዮጵያ በዚህ ወቅት ወደ ጦርነት ቢገቡ ምን ሊፈጠር ይችላል? የአስመራና አዲስ አበባ አሁናዊ ቁመናስ ምንና ምን ናቸው? የዛሬው ጄኤምኤን ዳሰሳ በዚህ ጉዳይ ላይ ያተኩራል። ጤና ይስጥልን ክቡራን ቤተሰቦቻችን እንደምን ቆያችሁ? ይህ ጄኤምኤን ኢትዮጵያ ነው። ፕሮግራሙን ከወደዳችሁት ሰብስክራይብ ያርጉ፣ ሌሎች ሰዎች ጋር እንዲዳረስ ሼር ያርጉ። አሁን በቀጥታ ወደ ጉዳያችን እናመራለን። አብራችሁን ቆዩ። በታሪክ ውስጥ ታላላቅ ሀገራት ብሔራዊ ጥቅሞቻቸውን በማስቀደማቸው ታላቅ ሲሆኑ አይተናል። አሜሪካውያን በቃህን ሲሉ በቀይ ካርድ ያሰናበቷቸውን ዶናልድ ትራምፕን ዳግም ወደ ዋይት ሃውስ የመለሱት አሜሪካ ትቅደም የሚለው አጀንዳቸው የአሜሪካና ሕዝቧ አጀንዳ መሆኑን ስለተገነዘቡ ነው። ኢኮኖሚያዊ ጥንካሬዋን የሚያስቀጥል፣ ወታደራዊ የበላይነቷን የሚያስከብር፣ የጠፋውን ክብር የሚያስመልስ ሰው እሱ መሆኑን ስላወቁ ነው። አዎ ትራምፕ የፕሬዝዳንትነት ባህሪ የላቸውም። ትራምፕ ሲነሳባቸው መስመር ያለፈ ንግግር ያደርጋሉ። ሲያሰኛቸው ሁሉንም አውቀው እኔ ነኝ እናንተ ዝም በሉ ሲሉ አማካሪዎቻቸውን ሳይቀር አፍ ያዘጋሉ። እርግጥ ነው ትራምፕ ወሰድ መጣ ያረጋቸዋል። ነገር ግን የመሪነት ጥበብ ካላቸው ፖለቲከኞች፣ አንደበተ ርቱዕ ከሚባሉ መሪዎች የአሜሪካን ማሽቆልቆል ሊያስቆሙ ክብር ሊመልሱ የሚችሉት እሳቸው ስለመሆናቸው በሚሊዮን የሚቆጠሩ አሜሪካውያን በዓለም ዙሪያም በርካቶች ይመሰክራሉ። ለአሜሪካ ጥቅም የሚከፈለውን መስዋዕትነት ሁሉ ለመክፈል ዝግጁ ናቸው። ለአሜሪካ ከሆነ ከዓለም ጋር ሁሉ ከመጣላት ወደ ኋላ እንደማይሉ አሳይተዋል። አሜሪካ ትቅደም እንጂ በዙሪያቸው ያሉ ሁሉ ቢከዷቸው ደንታ የላቸውም። ወደ ሩሲያም ብንሻገር የሩሲያ ትቅደም አጀንዳ መሐንዲሱ ቭላድሚር ቭላድሚሮቪች ፑቲን ስለ አባት ሀገር ሲሉ እጅግ ከባድ ዋጋ ሲከፍሉ ዓለም ተመልክቷቸዋል። ከዋሽንግተን እስከ ለንደን፣ ከብራሰልስ እስከ አቴንስ የተባበረው የምዕራቡ ዓለም ቢዘምትባቸውም ከ3 ዓመታት በኋላ ማን አሸናፊ ማን ደግሞ ተሸናፊ ሆኖ እንዳጠናቀቀ ያለንበት ወቅት እያሳየን ይገኛል። ፑቲን ስለ አባት ሀገር ባይሉ ይሄን ሁሉ መስዋዕትነት መክፈል ባልተገባ ነበር። የክሬምሊኑ አለቃ ሩሲያን ባያስቀድሙ የማዕቀብ ዶፍ ባላገኛቸው ነበር። ክሬሚያን አስመልሰው የሩሲያን ዓለም አቀፋዊ ቁመና በከፍተኛ ኃይልና ቁርጠኝነት መቀየር ባልቻሉ ነበር።
ቻይና ታይዋንን መውጫ መግቢያ ሳጥታ የተቆጣጠረችው የእስራኤሉ ኔታንያሁ የበሽር አልአሳድን መሄድ ምክንያት አድርገው የጎላን ሄይትን ከሶሪያ የወሰዱት በካርታ ላይ የማትታየው ሀገር ሩዋንዳ መሪ ፖል ካጋሜ ኤም23ን በመጠቀም የኮንጎን ክፍል የተቆጣጠሩት ዓለም እያያቸው መሆኑን ሳያውቁ ቀርተው ሳይሆን ብሔራዊ ጥቅሞቻቸውን ብቻ እያዩ ነው። ከ130 ሚሊዮን በላይ ልጆች ያሏት በአንድ ወቅት ቀይ ባህርን ታዝ የነበረች ከሮምና ከህንድ ጋር ትገበያይ የነበረች የኛዋ ኢትዮጵያስ የኢትዮጵያ ፈርስት ወይም የኢትዮጵያ ትቅደም ፖሊሲ አያስፈልጋትምን? ጥቅማችንን ሉዓላዊነታችንን በቀይ ባህር ላይ ያለንን ትክክለኛ ቦታ መልሶ መቀበል አይገባትምን? አሁን በርግጥ ጥያቄው ኢትዮጵያ የተፈጥሮ ድንበሯን የባህር መዳረሻዋን ታስመልሳለች ወይ የሚለው አይደለም፣ ይልቁንም መቼ የሚለው ነው። ታላላቆቹ ሀገራት የራሳቸውን መብት በማንኛውም ሁኔታ ከማስመለስ ወደ ኋላ እንደማይሉ አሳይተውናል። አንድ አካሏ የነበረችው ኤርትራ ተገንጥላ ሄዳም እንኳን የታላቅነት ቁመናዋ ያልደበዘዘው ኢትዮጵያ በሚቀጥሉት 10-15 ዓመታት የአፍሪካ ትልቁ ጂዲፒን በእጃቸው ሊያስገቡ ይችላሉ ተብለው ከሚጠበቁ 2 ወይም 3 ሀገራት መካከል አንዷ ነች። ከነ ናይጄሪያና ግብጽ ጋር የሚደረገውን ብርቱ ኢኮኖሚያዊ ፉክክር በአሸናፊነት ለመወጣት የባህር በር እጅግ ወሳኝ ጉዳይ ነው። ይህ የኢትዮጵያ የባህር በር ፍላጎት የራስ ወዳድነት አሊያም የስግብግብነት ጉዳይ አይደለም፣ የፍትህ ጥያቄ እንጂ። 3.5 ሚሊዮን ሕዝብ ያላት ኤርትራ ለሷም ለኢትዮጵያም የሚያገለግል የባህር ዳርቻን ብትቆጣጠርም ልማት አይታ ማታውቅ ከዛሬ ነገ ኢትዮጵያውያኑ መጡብኝ እያለች በሰቀቀን የምትኖር የኢትዮጵያን መነሳት በመፍራት ልጆቿን በየጊዜው በግዳጅ ውትድርና ሳዋ የምታጉር እስር ቤት ሆናለች። ፑቲን ለሩሲያ ደህንነት ሲባል ክሬሚያን እንደወሰዱት፣ ትራምፕ ለአሜሪካ ኢኮኖሚ ሲባል ድንበር እንደዘጉት የኢትዮጵያ የቀይ ባህር ጥያቄም የተለየ አይደለም። አሰብ ለህልውናችን ሲባል የግድ ያስፈልገናል። 130 ሚሊዮን አናብስት የአፍሪካ ትልቁን ግድብ የገነቡ ብሪክስ የተማረከባቸው የአፍሪካን ትልቁን ወደብ እንዲሁ ለመገንባት ዝግጁ ናቸው። ሻቢያና ጋላቢው አብዱልፈታህ አልሲሲ በእጅጉ የሚፈሯቸው ለዚህ ነው። ዓለም ጥንካሬን ያከብራል፣ ትጉሃንን ይመርጣል። ፑቲን እርምጃ ሲወስዱ ብሪክስ በተለይም ቻይና ሩሲያን ከጀርባ ደግፋ ቆማለች። ትራምፕ አሜሪካ ፈርስት ሲሉ አጋሮቻቸው አዎ ትቅደም ሲሉ አጅበዋል። የኢትዮጵያም ጊዜ አሁን ነው። ዛሬ ኢትዮጵያ በድህረ ደርግ ውድቀት ያለችውን አይደለችም። ዛሬ የኢትዮጵያ መከላከያ ባድመ ላይ በነበረው ቁመና ላይ አይደለም። የአስመራው አገዛዝ እውነታውን ያውቃል። የሶቪየት ዘመን ታንኮች የአፍሪካን ፈጣን ኢኮኖሚ ባለቤት ማስቆም አይችሉም። በመገለልና ማዕቀብ የደቀቀው ኢኮኖሚ ሌላ ዙር ጦርነት መቋቋም እንደማይችል ልቦናው ያውቀዋል። እንደዛም ሆኖ ግን ልብ አይሞትምና ሻቢያ ኢትዮጵያን ጦርነት ከገጠመ ምን ሊፈጠር ይችላል? ኢትዮጵያና ኤርትራስ ለንጽጽር እንኳን መቀመጥ ይችላሉ ወይ? እስቲ አንድ ባንድ እንመልከት። የኢትዮጵያና ኤርትራ ወታደራዊ ቁመና ቀዳሚው ነው። ባለፉት ዓመታት በተለያዩ ውጊያዎች ውስጥ ያሳለፈውን የኢትዮጵያ ጦር አንዳንዶች ተዳክሟል እያሉ አቅሙን ለማሳነስ ቢሞክሩም ነገር ግን እንቅስቃሴውን በቅርበት የሚከታተሉ ወታደራዊ ባለሙያዎች እንደውም በተቃራኒው ነው ሲሉ ያስረዳሉ። እንደ ግሎባል ፋየር አርምስ ያሉ ተቋማት የኢትዮጵያ ጦር አቅምን በቁጥር ሲያስቀምጡ 200,000 የሚገመቱ ተዋጊዎችና በመቶ ሺዎች የሚቆጠሩ ተጨማሪ ኃይሎች ያሉት ከአፍሪካ ትልቅና ልምድ ካላቸው የጦር ኃይሎች አንዱ መሆኑን ያስቀምጣሉ። እንደ ወታደራዊ ባለሙያዎች አስተያየት ግን ባለፉት ጥቂት ዓመታት ብቻ የኢትዮጵያን መከላከያ ለማጠናከር በታሪክ ታይቶ የማይታወቅ ገንዘብ ወጪ እንደወጣበትና ዘመናዊ የጦር መሳሪያ እንዲታጠቅ መደረጉን ያነሳሉ። ላብነት በሁሉም ክልሎች የነበሩ የቀድሞዎቹ የክልል ልዩ ኃይል አባላት ወደ መከላከያ እንዲጠቀለሉ ሲደረግ ከአንዳንድ ክልሎች ብቻ በሚሊዮን የሚቆጠር ወታደር መገኘቱ ይታወቃል። ይህም አሁን ላይ ያለውን የኢትዮጵያ ጦር አቅም በብዙ እጥፍ ያሳደገ
ምናልባትም በወታደር ብዛት ኢትዮጵያን ቀዳሚ የሚያደርግ ይሆናል ሲሉ ያስረዳሉ። መከላከያ ባለፉት ዓመታት በተለያዩ ውጊያዎች ውስጥ መቆየቱ ጥንካሬውን እንጂ መዳከሙን አያሳይም የሚሉት እነዚሁ አካላት በትግራይ በአማራና በኦሮሚያ ክልሎች ብቻ ከተለያዩ ታጣቂዎች ጋር በአንድ ጊዜ ተዋግቶ ሁኔታውን መቆጣጠር መቻሉ አስፈሪ አቅም መገንባቱን ብቻ ያሳየናል ሲሉ ያክላሉ። ስለሆነም ኢትዮጵያና ኤርትራ በዚህ ፍጹም ሊወዳደሩ እንደማይችሉ ይታመናል። ከ3.7 ሚሊዮን ኤርትራውያን ከፍተኛ ቁጥር ያለው ወጣት የሰው ኃይል በስደት በየዓለማቱ ጥግ መሰደዱ አስመራን ለአደጋ ተጋላጭ አድርጓታል። የኢትዮጵያ መከላከያ በአብዛኛው በወጣት የሰው ኃይል የተገነባ ሲሆን የኤርትራ ጦር በአንጻሩ በዕድሜ የገፉና በተደጋጋሚ ጦርነቶች የዛሉ ግለሰቦችን በብዛት አካቷል። የኢትዮጵያ አየር ኃይል በሱ-27 ሚግ 23 እና በርካታ ሰው አልባ አውሮፕላኖች የታገዘ ሲሆን በአንጻሩ ደግሞ የኤርትራ አየር ኃይል ከባድመ ጦርነት ወዲህ ብዙም ያልዘመነ መሆኑ ይታወቃል። ለ3 አስርት ዓመታት ከዓለም ተገላ ከዘመናዊ የጦር መሳሪያ ግዢ ታቅባ የኖረችው አስመራ ማዕቀብ ኢኮኖሚዋን ብቻ ሳይሆን የመከላከያ አቅሟን ጭምር አሽመድምዶታል። የኢትዮጵያ ጥቅል የሀገር ውስጥ ምርት ወይም ጂዲፒ ከ205 ቢሊዮን ዶላር በላይ ሲደርስ ኤርትራ የምትባለው ሀገር እውን ከሆነችበት ዓመት አንስቶ እስካሁን ያላት አጠቃላይ ኢኮኖሚ ከ2 ቢሊዮን ዶላር የማያልፍ ነው። ይህም ከኢትዮጵያ ጋር የሚደረግ ማንኛውም ጦርነት አስመራን ክፉኛ እንደሚጎዳ ያሳያል በሚለው በርካቶች ይስማማሉ። ሌላው ኤርትራን ይበልጥ ተጎጂ የሚያደርጋት ከዓለም የዲፕሎማሲ መድረኮች ተነጥላ የኖረች መሆኗ ነው። አንድ አላት የሚባለው ወዳጇ የግብጽ መንግስት ሲሆን እሱም ቢሆን ኢትዮጵያን ለማዳከም ሲሆን ብቻ የሚፈልጋት መሆኑ አሳሳቢ ያደርገዋል። ከዚህ ቀደም ካይሮ የቀድሞውን የሶማሊያ አምባገነን መሪ ሲያድ ባሬን ኢትዮጵያ ላይ ጥቃት እንዲከፍት ደጋግማ ስታነሳሳ ብትቆይም ጦርነቱ ሲነሳ ግን ራቅ ብላ ተመልክታለች በሚል በሶማሊያ ልሂቃን የሰላ ትችት ይሰነዘርባታል። በአንጻሩ ኢትዮጵያ ወደ ቀይ ባህር እንድትመጣ የሚፈልጉ ለዚህም ድጋፍ ሊያደርጉ ጭምር የተዘጋጁ ሀገራት አሉ። በዛ ላይ የኢትዮጵያ ሳማኝ የባህር በር ጥያቄ በርካታ ዲፕሎማሲያዊ ድጋፍን ያስገኝላታል ተብሎ ይጠበቃል። ሻዕቢያ ተሳስቶ እንኳን ኢትዮጵያ ላይ ጦርነት ካወጀ ከአሰብ አልፎ ሰፊ ግዛትን ሊያጣ እንደሚችል ኤርትራም እንደ ሀገር የመቀጠሏ ጉዳይ ትልቅ ጥያቄ ውስጥ ሊገባ ይችላል። በምትኩ ዲፕሎማሲን መርጦ በሰጥቶ መቀበል መርህ ከኢትዮጵያ ጋር ተስማምቶ ሰላማዊ መንገድን ከመረጠ ኤርትራ አፍሪካዊቷ ሲንጋፖር መሆን እንኳን ባትችል አፍሪካዊቷ ሰሜን ኮሪያ የሚለውን ስያሜ መቀየር ይቻላል። የኢትዮጵያ ወደ ቀይ ባህር መመለስ የወደብ ጉዳይ ብቻ ተደርጎ መሳል የለበትም። የ130 ሚሊዮን ሕዝብን ደህንነት ለማረጋገጥ በውድም በግድም አሰብ ወደ ባለቤቱ ሊመለስ ይገባል። ኢትዮጵያ በአፍሪካ ፈጣን ኢኮኖሚ እያስመዘገበች ያለችና በግብርና ምርታማነት ግንባር ቀደም ሀገር ነች። ቀጥተኛ የወደብ መዳረሻ ካገኘችም ሰርታ የምታሰራ ታሪክ የምትጽፍ ሀገር ነች። ጠንካራ ኢትዮጵያ ማለት ጠንካራ አፍሪካ እንደማለት ነው። በቀጠናው የረጅም ጊዜ መረጋጋትን ለማረጋገጥ የአፍሪካ ህብረትና የቀጠናው ቡድኖች የኢትዮጵያን ወደ አሰብ መመለስ አስፈላጊነት መገንዘብ አለባቸው። ኢትዮጵያውያን ወቅቱ በጽናት የምንቆምበት ጊዜ ነው። የኛ የባህር በር ጥያቄ በዙሪያችን ያሉትን ትንንሽ ሀገራት መጫን ሳይሆን ፍትህን የማስፈን ጉዳይ ነው። በዲፕሎማሲም ሆነ ጠረጴዛው ላይ ባሉ ሁሉም አማራጮች ኢትዮጵያ በዓለም መድረክ ላይ የሚገባትን ትክክለኛ ቦታ እንዳታገኝ እንቅፋት ለመሆን ማሰብ ታሪክ ይቅር የማይለውን ክህደት መፈጸም ነው። ለሻዕቢያ የሚቀርበው ምርጫም ግልጽ ነው። ወይ እንተባበር አሊያም ከጉዟችን ዞር ማለት። የኢትዮጵያን መነሳት ማቆም አይቻልም። ወደ ባህር የሚወስዳትን መንገድም እንዲሁ መዝጋት አይቻልም። የ3000 ዘመን ቀደመ ስልጣኔ ፍምሳት የሚነድ የአገር ፍቅር ወኔ ረጅም እንዳባይ ሙቅ እንደ ቀይ ባህር ኢትዮጵያን የሰጠን ይመስገን ስሙ ይክበር። ሰንደቅ ዓላማ የጥቁር ዓርማ ዓለም ድንቅ ምድር የምታምር
ይህ አባይ ውሃ የኢትዮጵያችን ቀይ ባህር ይዘልቃል ድንበራችን።